ማናቸው እነዚህ የጋንግስተር አባላት ንቅሳት በንቅሳት ሆነው በዚህ በኤል ሳልቫዶር ከፍተኛ ስቃይ በተሞላበት እስር ቤት ውስጥ የሚሰቃዩት የጋንግ ቡድኖች እንዴትስ ሊያዙ ቻሉ የሚለው ይሆናል የዛሬ ቪዲዮአችን። እነዚህ የጋንግ አባላት የተቋቋሙት በ1960ዎቹ በአሜሪካ ውስጥ ሲሆን ከጊዜያት በኋላ በአንዳንድ ጦርነቶች አማካኝነት ወደ ሳልቫዶር ተቀየሩ። ሳልቫዶርም የሱስና የጉቦ ሀገር ስለነበረች ለስራቸው በጣም ተመቻቸው። በአገሪቱ ውስጥም የነበሩት ሁለት የጋንግ ቡድን አባላት ሲሆኑ ኤም30 እና 18ኛው ጎዳና ወይም 18 ስትሬት ይባላሉ። በተለይም 18 ስትሬቶች በግልጽ የኢሉሚናቲ አባል ናቸው። እንደምታዩት ፊታቸው ላይ ሁላ ሳይቀር 666 ብለው ይነቀሳሉ። በአንድ የጋንግ አባል ውስጥም እስከ 60 ሺህ የሚደርሱ አባላት አላቸው። ሁለቱም የጋንግ አባላት እርስ በርሳቸው ጠላት ሲሆኑ በጭራሽ አይዋደዱም። ከተገናኙ በቃ መገዳደል ነው ስራቸው። በነገራችን ላይ ጋንግስተር ማለት ለማታውቁት የከተማ ውስጥ አሸባሪ ማለት ነው። ስራቸው መግደል፣ መዝረፍ፣ መድፈር፣ አደንዛዥ እጾችን መሸጥ፣ በተለይም ቆንጆ ሴቶችን በግድ ሴተኛ አዳሪ እንዲሰሩ ያደርጓቸዋል። ገንዘቡም ገቢውም የሆነው ለነሱ ነው። ምንሽ ነው ህግ የሚባል ነገር የት ሄዶ ነው ልትሉ ትችላላችሁ። ግን ሁሉንም ባለስልጣናት በገንዘብና ባህላቸው ገዝተዋቸዋል። በቃ ለሁለት ሆነው ሳልቫዶርን ይገዟት ነበር። በቀን ሁላ ሳልቫዶር ውስጥ በነጻነት መሄድ በጣም ከባድ ነው። ህዝቡ በጣም ነው የሚፈራቸው።